በህይወት ውስጥ እያንዳንዱ ሰው መከበር ይፈልጋል። ነገር ግን ሁሉም ሰው እኩል ክብር አያገኝም። ክብርን የምታገኘው ለሰዎች በምትሰጠው ምላሾችና በምታሳየው ባህሪ ነው። እውነተኛ አክብሮት ከገንዘብ፣ ከውበት ወይም ከስልጣን አይገኝም። ዛሬ በሰዎች መከበርን ከፈለጋችሁ ቀላል የሚመስሉ ነገር ግን በሰዎች ዘንድ አክብሮት የሚያሰጣችሁን 5 ነገሮች እናያለን። አንደኛ፣ በራስ መተማመን። በሰዎች ዘንድ አክብሮትን ለማግኘት የመጀመሪያው ነገር በራስ መተማመን ነው። አልበርት አንስታይን ሁልጊዜ እንደ ሰነፍ ይታይ ነበር። ልጅ በነበረበት ጊዜ አስተማሪዎቹ ቀርፋፋ እንደሆነና ፈጽሞ ምንም ነገር ማሳካት እንደማይችል ያስቡ ነበር። ነገር ግን እሱ በራሱ በተለየ መንገድ የማሰብ ችሎታ እንዳለው ያምን ነበር። ይህ እምነት ዓለምን የለወጡ ሐሳቦችን እንዲያገኝ ረድቶታል። በራስ መተማመን የአክብሮት መሰረት ነው። ሌሎች እንዲያከብሩ ከፈለግ በመጀመሪያ በራስ መተማመን ይኖራል። ሁለተኛው፣ ቃልን መጠበቅ። ሁለተኛው ማድረግ ያለብህ ነገር ቃልን መጠበቅ ነው። አንድን ነገር አደርጋለሁ ካልክ አድርገው። ቃል ከገባህ ቃልን ጠብቅ። አንስታይን በአንድ ወቅት በትንንሽ ነገሮች ግድ የለሽ የሆነ ሰው በአስፈላጊ ጉዳዮች ሊታመን አይችልም ብሎ፣ ይህ ማለት በትንንሽ ነገሮችም ቢሆን ቃልን መጠበቅ አስፈላጊ ነው። ሰዎች እምነት የሚጣልባቸውንና የማይለዋወጡ ሰዎችን ያከብራሉ። ሌሎች ጠንካራና አስተማማኝ እንደሆንክ እንዲመለከቱ ከፈለግ ስለምትናገራቸው ቃላት ተጠንቀቅ። ቃል ከገባህ ቃልን ጠብቅ። ሰዎችን ለማስደሰት ብቻ ብለህ ቃል አትግባ። ማድረግ የማትችላቸውን ነገሮች አደርጋለሁ ብለህ ቃል አትግባ። እምነት አንዴ ካፈረስክ በኋላ መልሶ ለማግኘት በጣም ከባድ ነው። ስለዚህ ቃልህን ጠብቅ። ሰዎች ሁልጊዜ ቃልህን እንደምትጠብቅ ሲያውቁ ሳይፈልጉም ቢሆን አንተን ማክበር ይፈልጋሉ። ስለዚህ ቃልህን ጠብቅ። ሶስተኛ፣ ዝምታ። ሶስተኛው ትምህርት ስለ ዝምታ ነው። አንስታይን ዝምታ የታላቅ ጥንካሬ ምንጭ ነው ብሎ፣ ብዙ ሰዎች አክብሮት የሚመጣው ብዙ ከመናገር ይመስላቸዋል። ነገር ግን ብልህ ሰዎች ዝምታ ብዙውን ጊዜ ከቃላት በላይ እንደሚናገር ያውቃሉ። ዝም ስትሉ የበለጠ ታዳምጣላችሁ፣ የበለጠ ትማራላችሁ። በመጨረሻም ስትናገሩ ሰዎች ያዳምጣሉ፣ ምክንያቱም ቃላታችሁ ትርጉም አለው። አንድ ሰው ከአንተ ጋር ሲከራከር ሁልጊዜ ምላሽ መስጠት አይጠበቅብም። አንዳንድ ጊዜ በጸጥታ መሄድ ከመጮህ የበለጠ ጥንካሬን ያሳያል። ስለዚህ በሰዎች ዘንድ አክብሮትን ማግኘት ከፈለጋችሁ ብዙ ከመናገር ይልቅ ዝምታን ምረጡ። አራተኛ፣ ሌሎች ሰዎችን ማክበር። ሰዎች እንዲያከብሩ ከፈለግ በመጀመሪያ እነሱን አክብራቸው። ለሁሉም ሰው እኩል አክብሮትን አሳይ። አንድ ሰው ሲያወራ ከማቋረጥ ይልቅ አዳምጥ። አልበርት አንስታይን እያንዳንዱ ሰው አክብሮት ይገባዋል ብሎ ያምን ነበር። ለሁሉም ሰው ደግነትና መልካም ምግባር ስታሳይ በምላሹ ሰዎች አንተን ማክበር ይጀምራሉ። አምስተኛ፣ የተረጋጋ ሰው መሆን። መረጋጋት አክብሮት ለማግኘት በጣም አስፈላጊ ከሆኑ መንገዶች ውስጥ አንዱ ነው። መረጋጋት ብስለትን፣ ራስን መግዛትንና በራስ መተማመንን ያሳያል። የተረጋጉ ሰዎች እንደ መሪዎችና አርአያዎች ይታያሉ። መረጋጋት ድክመት አይደለም፣ ውስጣዊ ጥንካሬና እውነተኛ የራስን ክብር የሚያሳይ ኃይለኛ ምልክት። አሁን የነገርኳችሁ 5 ነገሮች በህይወታችሁ ላይ ከተገበራችሁ ሰዎች ባይፈልጉም እንኳን እናንተን ማክበር ይጀምራሉ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ በየሳምንቱ የምንለቃቸው ቪዲዮ እንዲደርሳችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ።